a driver travels from city A to city B at 60 km per hour. On the return, he travels at 40 km per hour. What is the average speed of the journey ነው የሚለው 60 ሲደመር 40 ሲካፈል ለሁለት እኩል ይሆናል 50 ካላችሁ ይሄ ስህተት ነው። ምክንያቱም ይሄ አርትሜቲክ ሚን ነው። የተጠየቅነው ግን ሃርሞኒክ ሚን ነው። ድራይቨሩ ከየት ወዴት ነው ሄደው? ከኤ ወደ ቢ ነው ሄደው አይደለም? ከኤ ወደ ቢ ሄዶ ተመልሶ ኤ ላይ መጥቷል። አቨሬጅ ስፒድ ኢዝ ኢኳል ቱ ቶታል ዲስታንስ ኦቨር ቶታል ታይም ነው የምንፈልገው ማለት ነው። ዲስታንስ የለንም ታይምም የለንም። እንዴት ድራይቭ አድርጌ እንዴት እንደማገኘው ላሳያችሁ። ከኤ ወደ ቢ ሲሄድ ርቀቱን ዲን በለው ዘን ተመልሶ ኤ ላይ ስለመጣ ይሄም ዲስታንሱ ዲ ነው ማለት ነው። ስለዚህ ቶታል ዲስታንሳችን ምን ይሆናል? 2d ይሆናል ማለት ነው። ታይም ኢዝ ኢኳል ቱ ዲስታንስ ኦቨር ስፒድ ነው። ታይም 1 ኢዝ ኢኳል ቱ ዲስታንስ 1 ኦቨር ስፒድ 1። ዲስታንስ 1 ኢዝ ኢኳል ቱ ዲ ነው ኦቨር ዘን ስፒዱ ደግሞ ስንት ነው? 60 ኪሎ ሜትር ፐር አወር ነው 60 ነው። ስለዚህ ከኤ ወደ ቢ ሲሄድ ታይም ዋናችን ዲ ኦቨር 60 ነው ማለት ነው። ዘን ሲመለስ ደግሞ የፈጀበት ጊዜ ታይም 2 ኢዝ ኢኳል ቱ ዲስታንስ 2 ኦቨር ስፒድ 2 እንላለን ማለት ነው። ርቀቱ ተመሳሳይ ስለሆነ ዲስታንስ 2 ዲስታንስ ነው ዲን በለው ዘን ስፒድ 2 ኢዝ ኢኳል ቱ 40 ነው ማለት ነው። ዘን ዲ ኦቨር 40 ይሆናል ማለት ነው። ቶታል ዲስታንስ ኢዝ ኢኳል ቱ 2d ነው። ዲ ፕላስ ዲ አይደለም 2d ዘን ኦቨር ቶታል ታይማችን ደግሞ ዲ ኦቨር 60 ፕላስ ዲ ኦቨር 40 ይሆናል ማለት ነው። ዘን ይሄንን 2d ኦቨር ዲዲ የጋራቸውን እናወጣና 1 ኦቨር 60 ዘን ፕላስ 1 ኦቨር 40 ዲ ይጣፋል ዘን 2 ኦቨር ዘን ይሄን ክሪስ ክሮስ እናደርገው 40 ፕላስ 60 ኦቨር 2400 ይሆናል። ዘን ይሄን እናበዛዋለን 2 ሲባዛ ገልብጦት 2400 ሲካፈል ለ100 ይሆናል። ዘን 00 ሲጣፋ 24 ሲባዛ በ2 48 ኪሎ ሜትር ፐር አወር ነው ማለት ነው።